የቀይ ባህር ፖለቲካ ወይስ የታቀደ ወጥመድ? የታሪካዊ ውህደት ሚስጥር፣ የፋኖ ኃይሎች ወደ አንድ ዕዝ መጡ። ዜና ኦርቢትን ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየታችሁን ከታች ባለው የኮሜንት መስጫ ያጋሩን። ተመልካቾቻችን፣ የጅቡቲ ድፍረት ከየት መጣ? አንዲት በኢኮኖሚም ሆነ በውሃ ጥም በኢትዮጵያ ላይ ጥገኛ የሆነች ሀገር እንዲህ ያለ ወታደራዊ ትንኮሳ ውስጥ ለመግባትስ ምን ተማመነች? የብዙዎች ጥያቄ ነው። እውነታው ግን ከጅቡቲ ጀርባ ያሉ ትላልቅ እጆች ጉዳይ ነው። በቅርቡ ግብፅና ሶማሊያ የፈረሙት ወታደራዊ ስምምነት ለዚህ ጥቃት እንደ ማገዶ ሳይሆን አልቀረም። ግብፅ የህዳሴ ግድቡን ጉዳይ ለማስቆም፣ ኢትዮጵያም በጎረቤቶቿ በኩል ቀለበት ውስጥ የማስገባት ስትራቴጂ እየተከተለች እንደሆነ ይታወቃል። ጅቡቲ ይህንን የግብፅን ፍላጎት ለማስፈጸም በውክልና ወይም ፕሮክሲ እየተንቀሳቀሰች ይሆን? ጥቃቱ በአፋር ክልል መፈጸሙ ደግሞ ኢትዮጵያ ወደ ባህር ለመውጣት የምታደርገውን ጥረት ለማደናቀፍ የታለመ ሊሆን ይችላል። የኤርትራ ዝምታና ስጋት። በሌላ በኩል ኤርትራ ይህንን ሁኔታ በቅርበት እየተከታተለችው ነው። በጅቡቲና ኤርትራ መካከል ያለው የቆየ የድንበር አለመግባባት እንዳለ ሆኖ ኢትዮጵያ ከአስመራ ጋር ያላት ግንኙነት መሻከር ጅቡቲን በረከት ሆኖላታል። ጅቡቲ ኢትዮጵያን በመዋጋት የኤርትራን ሚና ለመተካት ወይም ኢትዮጵያን በሁለት አቅጣጫ ውጥረት ውስጥ ለማስገባት እያሴረች ሊሆን እንደሚችል ይገመታል። ሱዳን በውስጥ ጦርነት እየታመሰች ባለችበት በዚህ ወቅት የምስራቅ አፍሪካ ቀጠና ሌላ ጦርነት መሸከም አይችልም። ነገር ግን አንዳንድ ኃይሎች የሱዳንን ትርምስ እንደ አጋጣሚ በመጠቀም መላውን የምስራቅ አፍሪካ ቀጠና ወደማይወጣበት ቀውስ ለመክተት እየሰሩ መሆኑን ይህ የጅቡቲ ጥቃት ማሳያ ሊሆን ይችላል። የኢትዮጵያ መንግስት ሉዓላዊነቱን ለማስከበር ትዕግስት ወይስ ኃይል የሚለውን ምርጫ መወሰን ያለበት ወሳኝ ሰዓት ላይ ደርሷል። ኢትዮጵያ ለጅቡቲ ወታደራዊ ምላሽ ብትሰጥ የዓለም አቀፉ ማህበረሰብ ኢትዮጵያ ጎረቤቶቿን እየወረረች ነው የሚል ዘመቻ እንዲከፈትባት በር ሊከፍት ይችላል። መንግስት የጅቡቲ ወደብ ከመጠቀም በመቆጠብ ወይም የኤሌክትሪክ ኃይል በማቋረጥ ዝምተኛ ግን ጠንካራ እርምጃ ሊወስድ እንደሚችል ይገመታል። የምስራቅ አፍሪካ ፖለቲካ ከቀን ወደ ቀን እየተቀያየረ ነው። ጅቡቲ የከፈተችው ተኩስ የራሷ ፍላጎት ነው ወይስ የተላከችበት ተልዕኮ? መልሱን አብረን እንከታተላለን። እናንተ ግን ይህን መረጃ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ዜና ኦርቢት በጉዳዩ ላይ ተጨማሪ መረጃዎችን ለእናንተ ማድረሷን ትቀጥላለች። የታሪካዊ ውህደት ሚስጥር፣ የፋኖ ኃይሎች ወደ አንድ ዕዝ መጡ። አፋብን የኢትዮጵያ ፖለቲካ እንዴት ይገጥመዋል? ሰላም ጤና ይስጥልን የዜና ኦርቢት ቻናል ቤተሰቦች። በአማራ ክልል ለ2 ዓመታት ሲካሄድ የቆየውን የትጥቅ ትግል መልክ የሚቀይር ትልቅ ዜና ተሰምቷል። በዘመነ ካሴና በእስክንድር ነጋ የሚመሩት ትላልቅ የፋኖ ድርጅቶች ራሳቸውን አክስመው አፋብን በሚል አንድ ታላቅ ድርጅት መመስረታቸውን አውጀዋል። ይህ ውህደት ለምን አስፈለገ? ከመንግስት ጋር ለሚደረግ ድርድር በር ይከፍታል ወይስ ጦርነቱን ያፋፍመዋል? ከጀርባውስ የዓለም አቀፍ ኃይሎች እጅ አለበት? ዝርዝር መረጃውን ይዘንላችሁ ቀርበናል። አፋብን እንዴት ተመሰረተ? እንደ ቢቢሲ ዘገባ አዲሱ ድርጅት የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን የተመሰረተው በአማራ ፋኖ ብሔራዊ ኃይል እንዲሁም በአማራ ፋኖ ህዝባዊ ድርጅት ውህደት ነው። ይህ ጥምረት ሳይሆን ሙሉ ውህደት መሆኑ ተገልጿል። ድርጅቱ በአንድ ሊቀመንበርና በአንድ ፖሊት ቢሮ የሚመራ ሲሆን ወታደራዊና ፖለቲካዊ ክንፉን በአንድ ማዕቀፍ አጣምሯል። ሊቀመንበሩ በየዓመቱ የመተማመኛ ድምፅ ማግኘት እንዳለበትና ለ2 የስልጣን ዘመን ብቻ ማገልገል እንደሚችል ተደንግጓል። ይህም በታጣቂ ቡድኖች ዘንድ ያልተለመደ አዲስ አሰራር ሆኖ ተመዝግቧል። ርዕዮተ ዓለምና የአውራጃዊነት ፈተና። አዲሱ ድርጅት የሚመራው በአማራ ብሔርተኝነት ርዕዮተ ዓለም እንደሆነ ይፋ አድርጓል። የአማራ መብት ሲከበር የኢትዮጵያ ህልውና ይረጋገጣል የሚል መርህም ይዟል። ብዙዎች በፋኖች መካከል ያለው የጎጃም፣ የጎንደር፣ የወሎና የሸዋ ስሜት እንቅፋት ይሆናል ቢሉም የድርጅቱ አመራሮች ግን ይህ ውህደት
የአውራጃዊነትን አጀንዳ የዘጋ ነው ሲሉ ይከራከራሉ። ሆኖም በመሬት ላይ ያለው የወንጀል ድርጊትና ያልተማከለ አሰራር ለድርጅቱ ትልቅ ፈተና መሆኑ አይቀሬ ነው። ይህ ውህደት በዲፕሎማሲው መድረክ ትልቅ ትርጉም አለው። እስካሁን የምንደራደረው ከአንድ ወጥ አካል ጋር ነው የሚለው የምዕራባውያን ሰበብ አሁን አድራሻ አግኝቷል። አፋብን እንደ አንድ ጠንካራ የፖለቲካ ኃይል ብቅ ማለቱ ዓለም አቀፍ ኃይሎች በመንግስት ላይ የድርድር ጫና እንዲያሳድሩ በር ይከፍታል። ኢትዮጵያ የውስጥ ፖለቲካ መረጋጋትም ሆነ መናጋት በቀይ ባህር ፖለቲካ ላይ ቀጥተኛ ተጽዕኖ አለው። የፋኖ ወደ አንድ እዝ መምጣት መንግስት ትኩረቱን ወደ ውስጥ እንዲያደርግና በውጭ ግንኙነቱ ላይ አቅም እንዲያጣ ሊያደርገው ይችላል የሚሉ ስጋቶች አሉ። የመንግስት ወታደራዊና ኢኮኖሚያዊ አቅም በቀላሉ የሚገመት ባይሆንም የፋኖ ውህደት ግን የግጭቱን አቅጣጫ እንደሚቀይረው ባለሙያዎች ይስማማሉ። አንድ ድርጅት የፈጠርነው ለድርድር ሳይሆን ለማሸነፍ ነው ሲሉ የአፋብን አመራሮች ተናግረዋል። በሌላ በኩል እንደ ካፒቴን ማስረሻ ሰጤ ያሉ አመራሮች ከመንግስት ጋር ስምምነት ፈጽመው ወደ ሰላም እየገቡ ነው። ይህ ከፊሉ ወደ ሰላም ከፊሉ ወደ ጠንካራ ውጊያ የመሄድ አዝማሚያ ክልሉን ወዴት ይወስደው ይሆን? የፋኖ ወደ አንድ መምጣት የመንግስትን የተበታተነ እዝ ትችት ይዘጋ ይሆን? ጦርነቱ ወደ 3ኛ ዓመቱ እያመራ ባለበት በዚህ ወቅት ይህ ውህደት ለኢትዮጵያ ሰላምን ያመጣል ወይስ የከፋ ጦርነት? እናንተስ በዚህ ውህደት ላይ ምን ትላላችሁ? ዘመነ ካሴና እስክንድር ነጋ በአንድ ድርጅት ስር መሆናቸው ለትግሉስ ምን ይፈይዳል? ሐሳባችሁን በኮሜንት አጋሩን። ቪዲዮን ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ።